እንግዲህ አረብ ሀገር ሄዳለች። እዚህም ሰው ቤት ተሰቃይታለች ነው ለምግብ ራሱ ማትሰጥብኝ ቀን አለ። ባረክስ በምን አሳድጋለሁ ሰው ቤት እየተሰቃ አንዳንዴ የገዛ እህት ራሱ የሚክድበት ሰዓት ነው እና በሰዓቱ የገዛች እህቴ ባለቤቴ ጋር ተጋብታ አገኘኋት። ሰላም ውድ ቤተሰቦቻችን፣ እንግዲህ ዛሬ ትንሽ ለየት ይላል። ሌላ ጊዜ ከምንመጣበት ወይም ከምንመጣበት ታሪክ የተለየ ነው። አንድ እህታችን እዚህ አጠገቤ ቁጭ ብላለች። በገዛ ባለቤቷ እንደተከዳች እና ያም ደግሞ ትንሽ ወጣ ያለ ነገር ታሪኩ አሳዛኝ ነው። ከራሷ አንደበት የምንሰማ ይሆናል። ለእኔ ግን ትንሽ እንዳጫወተችኝ እና አረብ ሀገርም ሄዳ በጣም ለፍታ ብዙ ስቃዮች፣ ድብደባ፣ እዚህም ኢትዮጵያ ላይ ሰው ቤት ገብታ በጣም ብዙ አይነት ስቃዮች እንደደረሱባት እና ለእኔ ለጆሮ የሚከብድ ነው፣ ግን ደግሞ ከራሷ አንደበት የምንሰማ ይሆናል። ሌሎቻችሁም ደግሞ ትማሩበታላችሁ ብዬ አስባለሁ። በተለይ አረብ ሀገር ያላችሁ እህቶቻችን ይሄ ብዙ ጊዜ ሲባል ሰምተነዋል፣ ግን ደግሞ አንዳንድ ጊዜ ሰምተንም የማንተገብር ሰዎች አለን ማለት ነው እና ዛሬ እስቲ ከአንድ እህታችን የተለያዩ እኔ ማለት ለራሴ የከበዱ ነገሮች ግን ደግሞ ብንሰማው እስቲ መፍትሄም ወይም ደግሞ ፍትህ እፈልጋለሁ እያለች ነው። እኔም ብዙ ማለት ሞክሬያለሁ ራሴን ለመቋቋም የነገረችኝ ነገር ትንሽ ከበድ ስለሚል ማለት ነው እና እስቲ ከራስሽ አንደበት እንድታጫውችን እፈልጋለሁ። ከልጅነትሽ ጀምሬ ነው። ከልጅነቴ ጀምሬ የተወለድኩት ገጠር ላይ ነበርኩ እና በዛ ምክንያት እዛ ተወልጄ ነው ያደግኩት። ካደግኩ በኋላ እናቴም አባቴም ንብረት ምናምን ስለሌላቸው በጣም የተቸገሩ ሰዎች ስለሆኑ አዲስ አበባ መጣሁ እና አዲስ አበባ ሰው ቤት ገባሁ። ከሰው ቤት እየሰራሁት ብዙ ስቃይ ነበረ እና በዛ ሰው ቤት እየሰራሁት ብዙ መከራ ነበር የደረሰብኝ ነው። ለምግብ ራሱ ማትሰጥብኝ ቀን አለ። ጧት ቁርስ ከበላሁት እስከ እራት የምቆይበት ሰዓት ነበረ። ከዛ ሁሉም አልፎ ተርፎ ባላጠፋሁት ነገር ላይ በራሷ መታ ስታበቃ ልጇን ራሱ እንዲመታኝ ሁላ ታደርገኝ ነበር። ከዛም አልፎ ተርፎ ጎረምሳ ልጅ ነበራትና ከዛ ሁሉ አልፎ ተርፎ ደፍሮኝ ሁላ ነበር። ከዛ ይኸው እየተሰቃየሁት ብዙ አመት ሰራው። ከዛ በሰራው ማለት ይቅርታ እዚህ ጋር ደፍሮኝ ስትይ ማለት እዛው እናቷ የገዛ እናቱ እያየች ነው ወይስ ደግሞ በሌለችበት ነው? እሷ ወጣ ስትል በቃ እንትን አለኝ፣ ደፈረኝ። ከዛ ወጥቼ እንዳላዚዝ ደግሞ እገልሻለሁ ምናምን እያሉ ያስፈራሩኝ ምናምን። እኔም ብዙ ሀገርም ስለማላውቅ አዲስ አበባ ውስጥም ገባሁ እንጂ ብዙ ወጥቼ ምናምን መንገድ ምናምን ስለማላውቅ ለመጀመሪያሽ ነው እዛ ቤት የገባሽው? ከገጠር መጥቼ እንደገባሁ ነው። ከዛ ሲሰቃይ ቆየሁ። ያው ከዛ እንትን ብዬው እዛው ቆይቼ ወጥቼ እንዳልናገር ፖሊስ ሳገኝ እንዳልናገር እገልሻለሁ የሆነ ነገር ከተናገርሽ እያለችኝ እሷም ትስትብኛለች። ልጁም ነግረሻታል ለእናቱ? አዎ የሆነ ነገር ከተናገርሽ እገልሻለሁ ከዚህ የትም አታመልጭኝም እያለችኝ ታስፈራኝ ነበር። እዛ ያንን ፈርቼ ብዙ ጊዜ ቁጭ አልኩኝ። እዛ ባለቤት የላትም እሷ ወይም ልጁ አባት ምናምን የለውም እዛ ቤት? አለው ግን ብዙ ለሰውየው ራሱ ብዙ የምትገዛ ሴት አልነበረችም ሴትዮዋ። ይገባልም ወይ አንድ ቀን ከገባ እስከ ሳምንት ቤት ማይገባበት ቀን ነበረ። ሰውየው አይገባም ቤት ውስጥ። ሌላ ትዳር አለው ወይስ ደግሞ ከሷ ጋር እንደዚህ አይነት ማለት መጥፎ ባህሪ ስላላት ነው? አንቺ የሚመስልሽን አንዳንድ ጊዜ ወይም ሌላ ትዳር ሲኖራቸው ነው ወንዶች ቤት የማይገቡት፣ ወይ ደግሞ የስራ ፊልድ ሊሆን ይችላል የተለያዩ ነገሮች ሲኖራቸው ነው ቤት ውስጥ የማይገኙት። እና ሰውየው ጥሩ ነበረ ወይስ ደግሞ ሌላ? አንቺ እዛ ቤት ስንት አመት ኖረሻል? እኔ ወደ 4 አመት ምናምን ኖሬያለሁ። 4 አመት ሙሉ ያን ስቃይቻችን ይኖርሽው? አዎ ምን ላድርግ፣ ያይ ቀን ያልፋል እያልኩ ብዙ ስቃዩን እያየሁት ያው ያን አልሰራው። ሰውየው እንደማየው ከሆነ እኔ ከሰውየው ብዙ ክፋት አይቼ አላውቅም። የእሷን ጭቅጭቅ የጠላ ይመስለኛል። ውጭ የሚያደርግበት ምክንያት ያ ይመስለኛል ሳየው። በራሴ ያተሳሰብ እንግዲህ ውስጡን ምን እንደሆነ አላውቅም። ያው አንድን እየተሰቃዩ ቆይቻለሁ። ኦኬ። ከዛ ማለት እርግዝና ምናምን ነገር አልተፈጠረም ወይስ? እርግዝናው ተፈጥሮ ነበረ በሰዓቱ። ብዙ ጊዜ የሴት ስቃይ ብዙ ነበረና እና በጣም ከባድ ነው ሰዓቱ። እና በዛ ሰዓት የእርግዝናው እንደተፈጠረውም በድብቅ ነግሬው ነበረ። ለሱ ስናገር ያው መውጣት አለበት ምናምን አለ። በዛ ሰዓት
ያው ምንም ማድረግ አልችልም፣ አማራጭም ስለሌለ እንዳይወጣ ምንም አይነት ነገር አንቺ ማለት ለምንድን ነው አላስወጣም? በቃ ቢያንስ እሱ እኮ ክዶሻል ኦልሬዲ ማለት ነው። እና ከካደሽ ደግሞ ልጅ እንዲኖርሽ ቢያንስ የስቃይሽ እኮ መርሻ ነበር የምትሆነው። እና ለምንድን ነው ያለ ማድረግ ያልሞከርሽ? ያው ባረክስ በምን አሳድጋለሁ? ሰው ቤት እየተሰቃለሁ። በዛ ሰዓት ደግሞ በግድ ጤና ወስዶ በግድ ነው እንትን ያደረገኝ። ምን ላድርግ? ምን ማድረግ አልችልም። እስኪ እናቴ አሁን እኮ አልፈዋል። እኔ እንድታለቅሽ ምናምን ሳይሆን ጠንክረሽ ዛሬ የሚቆምሽው በዚህ ማለት ጥንካሬሽም ነው እና መፍትሄን ፍለጋ ነው ደግሞ እኛ ጋር የመጣሽው። ማድረግም ያለብሽ ደግሞ በቃ አሁን በተለይ እኔ አሁን ያንን ለማስታወሰን ፈልጌ ሳይሆን የሁላችንም የብዙዎቻችን ታሪክ ስለሆነ ነው። እና ከዛ በኋላ ምንድን ነው ያደረግሽው? ከዛ አወጣን በግድ እንትን ስላለኝ አወጣሁ። ከዛ አወጣሁና ከወጣሁ በኋላ በቃ በጣም እንትን አልኩኝ፣ በጣም ተሰማኝ። ከዛ መውጣት ነው የወሰንኩት። ከዛ ቤት ለመውጣት ወሰንኩኝ ከ4 ዓመት በኋላ። አዎ ምንም አማራጭ ሳጣ በቃ በዛም ብል በዚህም ስል የባሰ ስመጣብኝ በቃ ችግሩ የሚብስ እየባሰብኝ ስመጣ በቃ ለምን መሰቃየት ኢትዮጵያ ውስጥ ሆኜ መሰቃየት ካልቀረ ለምን ሌላ ሀገር ሄጄ አልሰራም አረብ ሀገር ምናምን አልኩና በውስጤ ወሰንኩኝ። እና ወስኜ ወንድሜን አናገርኩት። ሳናግሩም በቃ ይሆናልኝና ያንን ፕሮሰስ ጀመርኩኝ። ያው እሱም ተሳካልኝ። ሄድኩኝ ወደ አረብ ሀገር ነው። ከዛ ሄጄ እዛ ስሰራ ቆየሁና ሰርቼ ከዛ ደግሞ ብዙ ስቃይ ነበር። እዛም ያው ኢትዮጵያ ቤት ነበር የገጠመሽ? አብዛኛው ጊዜ የአረብ ሀገር ያው ማለት ብዙዎቻችን ማለት ከስንት አንድ ነው ጥሩ ሰው ወይም ደግሞ ጥሩ ቤት ሊገጥማቸው የሚችለው እና አብዛኛው የስቃይ ህይወት ነው የሚያሳልፉት። ማለት ይሄ የምንሰማው ነገር ስለሆነ እና አንቺ እንደድል ሆኖ ጥሩ ቤት ነው የገጠመሽ ወይስ እንዴት ነበረ? ያው ብዙ ጥሩ አይደለም። ያው ይሁን ሀገር ውስጥም ሆኜ ብዙ ስቃይ ነበር ያሳለፍኩት። ያው ይሁን ብዬ ደህና ብር ነው ደግሞ የሚከፈለው፣ ያው ከኢትዮጵያ የተሻለ ነው። እዛ ብዬ ያው ብዙ ስቃይም ብኖረው ዛሬ ቀን ወደ ነገ አታልፍም፣ ነገ ሌላ ቀን ነው እያልኩ ለፋው ሰራው። ያው አንዳንዴ ብዙ ነገር አለ መሰቃየት። ያው ኢትዮጵያ ውስጥ ሆነሽ ብዙ ነገር አለ። የዛ ደግሞ የባሰ ነው ከኢትዮጵያው። አዎ ግን ቢያንስ አንቺ እዚህ ኢትዮጵያ ላይ ብዙ ስቃይ ወስላየሽ እዛ ይጠቅምሻል ብዬ ነው የማስበው። ምክንያቱም ብዙ መከራ ያየ ሰው ሌላ አዲስ ነገር ሊሆንበት አይችልም። እና ሴትዮዋ ማለት ጥሩ ነበር። ብዙም እንትን አላለችኝም፣ ብዙም አልተመቸችኝም። ብዙ ጸባይዋ በጣም ከባድ ነበረ በሰዓቱ። ያው ደሞዝም ቀናቱ ሲደርስ በሰዓቱ ማሰጣኝ ሴትዮዋ ናት። ያው በጭቅጭቅ ነው ያብርን መቀበላት። ከዛ በጭቅጭቅ ይቀበላታለሁ። ያው ባለንበት ሰዓት ብዙ ሰዓት አንድ ሰዓት ደህና ብትሆን ወደው ትቀየርብኛለች። በዛ ሰዓት በጣም እየተሰማኝ ያው ያሳለፍኩት ሁሉ ብዙ ነገር ስላለ ችያት ብዙ ሰዓት እንትን ይላታለሁ። ስብስብኝ በቃ ተደብቄ ማለቅስበት ቀን ሁላ ነበር። ከዛ ሁሉ ያው አልፌም ያው ተሰቃይቼም ቢሆን ያው እዚህ ደረስኩኝ። ያው ሰራውም ያው ያረፍኩበት ነገር የለም። ያው ከዛም ደግሞ ወደ ኢትዮጵያ ልመለስ ብዬ ኢትዮጵያ መጣሁ። ከስንት ዓመት በኋላ ነው ወደ ኢትዮጵያ ተመለስሽ? ያው ወደ 3 ዓመት ምናምን ቆይቻለሁ። ከዛ ወደዚህ ተመለስኩኝ። ልረፍ ብዬ መጣሁ። ያው በዛ ሰዓት እህቴም ደግሞ ልታገባ ነበር። እሷ እንዳልኳት ያው አሁን እንግዲህ ያው ብዙ ለሰው ብዙ ጥሩ ማድረግም ጥሩ አይደለም። አንዳንዴ የገዛ እህት ራሱ የሚክድበት ሰዓት ነውና በሰዓቱ እና ያው ከዛ መጥቼ ቆይተሽ እንደዚህ ያደረገችው መጀመሪያ ከዛ እንደመጣሽ ነው ወይስ ደግሞ እንዴት ነው? አይ ቅድማ ከዛ መጣሁኝና ተባለቤቴ ተዋወቅኩኝ። እኔ ከሱ ጋር እየኖርኩኝ ከዛ እህቴ ልትዳር ነበረ፣ ዳርኳት። ከዳርኳት በኋላ ያው አላ ብዙ ነገር አይመችም እንደፈለግሽው ስለማይሆን ያው ኢትዮጵያ ላይ ማለት እንዳሰብ እዛ ኖረሽ ስትመጪ ደግሞ ትንሽ ሊከብድሽ ይችላል፣ ያው ከኢኮኖሚ አንፃር ምናምን እና ከዛ እሷን ዳርኳት። እሷን ከዳርኳት በኋላ ያው በስነ ስርዓቷ ደግሼ ምናምን ዳርኳት። የሚያስፈልጋትን ሁሉ ሞልቼለት ያው ከዛ ያመጣሁትን ጨረስኩ ልልሽም አልችልም፣ አልጨረስኩም ልልሽም አልችልም። ያው ብዙ ነገር አለ በጋብቻ ድግስ ላይ ማለት ነው። እና ከዛ ሁሉ አርጌላት ድጋሚ ደግሞ
ቆይ ለራሴም የተሻለ ነገር ልስራ ብዬ ያው ገዛ ባለቤትን ማማክሬው እሺ ያለኝ ሄድኩኝና ያው ተመልሼ ሞከርኩኝ። ስሞክር እድሉ ደረሰኝ። ተመልሼ አዲስ ቤት ነው የሄድሽው? አዎ ከዛ ሄድኩኝ። ያው እዛ ስሰራ አሁንም ሰራውና ምልኮ ብሩን ከዛ እየሰራሁት በየወሩ የምቀበላትን ብር ወደ ባለቤት የነበረ እንግዲህ በሰዓቱ ምልከው። አንቺ ማለት ቡክ የራስሽ መክፈታችን ነበር በወቅቱ? በራስሽ ስም ይቻላል እኮ በራስሽ ስም ማስቀመጣችን ነበር ይቻላል። ግን ያው እኔ ስላመንኩት የሆነ ነገር ሰርቶበት ብር ያ ብር ሲቀመጥ ምንም ዋጋ የለውም በሰዓቱ ያን ብር እንዲሰራበት ብዬ የሆነ ነገር በቃ እንዲህ እናደርጋለን ወይ ቤት እንገዛለን እንዲህ ሰርቼበት እጠብቅሻለሁ ምናምን አለኝ። ከዛ ያን ብር ሰርቼ ወደሱ ነበር የምልከው። ከዛ ስልከው ይሄንን ቤት ገዛው እያለ በቪዲዮ ይልክልኛል አያለው። በቃ ያን ሲያሳየኝ በጣም እየተደሰትኩ ይሄን አረገ። በራሱ ቪዲዮ እየቀረጸ ነው የሚልክልሽ? አዎ። ከዛ ይሄንን የገዛሁት እየተሰራ ቤቱ ምናምን እያለ ሲያሳየኝ በቃ እኔ ከዚህ ሲመለስ ደህና ኖሮ እኖራለሁ እያልኩት ያው አለ እሱን እየተደሰትኩ ያንን አመት ሁሉ ሰራው። ከዛ ሲመለስ ግን ያው ባዶ ሆኜ ነው የቀረሁት እኔ በገዛ እህቴ። ቆይ ምንድን ነው የገጠመሽ? ማለት የላክሽ የነበረው ብር እሱ የሚቀርጽል አንዳንዴ ይሄ ማለት ይሄ ታሪክ በነገራችን ላይ ሌሎችም ሰዎች እንደዚህ የሰማዋቸው ነገሮች አሉና የሚቀርጹት ቤት ማለት ቀርጸው የሚልኩላቸው ቤት ሌላ ነው፣ እነሱ የሚኖሩበት ቤት ግን ሌላ ነው። እና ለአንቺም ደግሞ በዛው ተመሳሳይ አንድ አይነት ቤት ነው የሚልክልሽ ወይስ ደግሞ እንዴት ነበረ? ያው እንግዲህ ብሩን ለሌላ ነገር አጥፋል መሰለኝ። እኔ ያለውን ቤት ዝም ብሎ ሌላ ቤት ነው እየቀረጸ የሚልክልሽ ያንቺ ያለውን ንብረት ያለን እኔ ያለውን ነገር ነው የሚያሳየኝ ለካሱ። ከዛ እስኪመጣ ድረስ እኔ በቃ ይሄ የኔ ነው ብዬ እየተደሰትኩ ነበረ። ሲመጣ ግን የገዛች እህቴ ባለቤቴ ጋር ተጋብታ አገኘኋት። የአንቺ እህትሽ የእናትሽ አባት ልጅ? አዎ። ከዛ ያው ብዙ ብሩንም ስጠይቅ ምንም የለም ያሳየኝም ነገር። ቆይ እንዴት ነው ያገኘሻቸው? ማለት ልክ ከአረብ ሀገር እንደመጣሽ ያንቺ ማለት እኖርበታለሁ ያልሽ ቤት አብረው ነው ያገኘሻቸው ወይስ ደግሞ እንደዚሁ በወሬ ደረጃ ነው የሰማሽው? አረ አብሮ ስኖሩን ያገኘኋት። ከዛ መጥቼ ሲያርፍ አንቺን ልቀበል ነው የመጣሁት አለችኝ። ያው ቤት አንድ ላይ ነን ስናድር ያው እነሱ እንደ ባልና ሚስት ሲሆኑ በጣም እንትን አለኝ፣ በጣም ተሰማኝ። እዛ ሆኜም አልሰማሁም፣ ከሰውም አልሰማሁም። በራሳቸው በቃ ካይዳቸው ገባሽ በኋላ ነው የሰማሽው? አዎ አካሄዳቸውን ሳይ በቃ ባልና ሚስት ሆነው እንደሚኖሩ ምናምን በቃ ውስጥ ስገባ ነው ያየሁት እንጂ እኔም ከሰውም ሰምቼ አይደለም። እና በጣም ከባድ ነው ብቻ የሰው ህይወት። ለማናገር አልሞከርሽም? እሱም ማለት እህትሽ ናት፣ የገዛ እህትሽ ናት። ደግሞ ማጉታ ነበር ያልሽው መጀመሪያ ላይ ድሪያት አሉ ስትይ ሰማሁ። አዎ ድሪያት ነበር የሄድኩት። ከዛ ባል ጋር ተላቆ ይሁን እንዴት እንደሆነ አላውቅም። ያው ከዚህኛው ጋር ተጋብታ አገኘኋት። ይሄ ነገር እንዴት ሊፈጠር ቻለ ምናምን ብዬው ስጠይቀውም ያው አንቺ የማታውቂውን ነገር አታውሪ፣ በቃ ዝም በይ፣ እኔ ኑሮዬን እየኖርኩ ነው ምናምን እየተባልኩ በቃ ብዙ ነገር ደርሶብኛል፣ ያለው ንብረትን እስኪ ስጠኝ ምናምን ብዬ ስጠይቀው ያ ሁሉ ንብረት ያሳየኝ ንብረት ውሸት ሆኖ ተገኘ። ያ ብርም ደግሞ እኔ እንዲሰጡ ግን የሰራሽበት ብር ግን ማለት ቢያንስ ያሳየሽ ቤት ሌላ ቢሆንም ሰርተሽ ግን ብዙ አመት የለፋሽበት ብር ግን ማለት መጠየቅ አልቻልሽም? ጠይቃለሁ ግን እንደሌለኝ ነገረኝ። ምንም የለም በቃ እኔ ጋር ምንም የለሽም ምናምን አለኝ። ያው ብዙ ተነጋግረናል። እዛ ላይ እንትንስ ማለት ደረሰኝ የሚባል ነገር እኮ አለ። እዛ ስትልኪ ወደ ስትልኪ ብዙ አይነት መረጃዎች አሉ። ባንኩ ደግሞ እዚህ መተሽም ደግሞ እዛ እንኳን ሆነሽ የላክሽበት እጅሽ ላይ በኖር እንኳን ስምሽም እኮ አለ ባንክ ላይ ከሱ ወደሱ መተላለፉ። በእርግጥ ከዛ ወደዚህ ስትልኪ አሰራሩን ባላቅም የሆነ መረጃ ይኖራል ብዬ አስባለሁ። እና ያንን ይዘሽ ለመጠየቅ ምንም አልሞከርሽም? አረ ምንም ሊያምነኝ አልቻለም። እሱንም ባሳየው ምንም አላመኑኝም ሁለቱም። ያው ከዚህ በዛ ሰዓት እንግዲህ ብሩንም ስጠይቅ ያደረሰኝንም ይዤ ስጠይቅ በጣም የባሰችብኝ እህቴ ናት። በገዛ ቤቴ ውስጥ ያው እንግዲህ ባልኖርበትም ቤቴ ልበልሽ ያው በዛ ቤት ውስጥ በጣም ክፉ የሆነችብኝ እህቴ ናት። በጣም ክፉ ናት እና በጣም ከመጠን በላይ ክፉ ስለሆነችብኝ በጣም እንትን አልኩኝ። እዛ እኔ የሆነ ነገር ስጠይቃት በቃ እኔ እንዲህ አድርጌ ሳልገልሽ ከዚህ ውጪ ምናምን ትለኛለች። አብራችሁ ትኖሩ ነበረ ከመጣሽ በኋላ ወይስ አንቺ ውጭ ነሽ ነበረ? እንዴት ነው?
ያው አንዳንዴ እገባለሁ፣ አንዳንዴም ደግሞ የሄድኩ ከዘመዶቼ ጋር ወንድሜም አለ እዚሁ ከሱ ጋር ሁላ የሄድኩ አድራለሁ። እና እዛ ሲሄድ በጣም ክፉ ነው የምትሆንብኝ፣ በጣም በገዛ እህቴ። እንግዲህ እንደዛ መሆን በጣም ከባድ ነው፣ ልነግርሽም አልችልም። ያው ሰውም ሲያይ በቃ እንዴት እህትሽ እንዴት ታደርጋለች ምናምን ይሉኛል። በዛ ላይ ደግሞ እኔ የሚያውቁኝ እህቴ መሆኑንም የተረዱ ሰዎች ባለቤቴንም እኔ እንዳገባሁት የሚያውቁት ጎረቤት እንዲህ ናት እኮ ምናምን እያሉ ይነግሩኛል። እንዲህ ምን ስላቸው በቃ ያህላ ነፍሰ ጡር ናት ምናምን እያሉ ሲነግሩኝ ሳያትም በጣም እንትን ብላለች፣ ወፍራም ናት፣ በቃ እንትን አለችኝ፣ ተቀየረችብኝ። በቃ ይሄ ነገር እውነት ነው ምናምን ብዬ ሳየው አንድ ቀን እንዲሁ ቤት ውስጥ እሷ ኬችን ስትገባ የሆነ ወረቀት ቁጭ አድርጋ ነበረ። ለካ ጤና ጣቢያ ገብታ የመጣችበት ወረቀት ነው። ያንን ሳየው እውነትም ክትትል የጀመረችበት እንትን ነበረ። አንቺ ልጅ የለሽም? ከሱ የለኝም። እኔ ተጋባሁ እንጂ ከሱ ጋር ተዋወቅን እንጂ ልጅ አልነበረኝም። በሰዓቱ ሰርቼ ልለወጥ ብዬ ነበር እኔ ተመልሼ የሄድኩት እና ከዛ ሁሉ ያው ያንን አየሁት። ሰው የሚያወራውን እውነቱን መሆኑን በዛ ነበር የተረዳሁት እና ከዚህ ሁሉ ነበረ እና ያንን ብር ደግሞ ወንድሜ በጣም ታሞ ነበረ። ቢያንስ ልጅ ወንድሜ የማሳክምበት ብር ትንሽ እንኳን ቢሆን ከመሞትብኝ እሱን ላትርፍ ምናምን ብዬ ስጠይቃቸው ነበረና ይሄ ምንም ብላሽም በቃ እንዳልገልሽ ምናምን እያለችን ከሱ ይልቅ እሷን አትስስተኝብኝ የነበረው። ፎቶ መረጃውን ለምሳሌ ይሄ ነገር ከባድ ነገር ስለሆነ የፎቶ መረጃ የባለቤትሽ የፎቶ መረጃ እሱም ደግሞ የራሱን የሆነ ምላሽ ሊሰጥ ይችላል። ማለት እኔ በውስጥ እንግዲህ ብዙ ነገር ነግረሽኛል። እዚህ ሚዲያ ላይ መናገር ያልፈለግሻቸው ግን ደግሞ የሚችል ከሆነ እሱም መጥቶ ለምን ራሱ ከገዛትሽ ጋር አብሮ መኖር እንደፈለገ ወይም ደግሞ እህትሽም ራሱ መልስ መስጠት የምትችል አይነት ነገር ከሆነ አንዳንድ ጊዜ ምክንያት አላቸው ወይ ማለት አንቺ ያጎደልሽበት ነገር እስከሌለ ድረስ እንደገናም ደግሞ ሌላ ሴትም እንኳን ቢያገባ ይሻል ነበር ብዬ አስባለሁ፣ እንደ ራሴ ማለት ነው። እሱማ ቢሆን እኔ ራሱ ምንም አይመስለኝም፣ ምንም ብትይ ማለት ነው። እኔ አሁን በገዛ እህቴ እንደዚህ መሆን በጣም የተሰማኝ፣ እዛ ለፍቼ ሁሉ ነገር ብዙ ነገር ሳረግለት ቆይቼ እሷ እንደዚህ ስታረገኝ በጣም ነበር የተሰማኝ። በዛ እሷ ማለት እንዲህ ቁጭ ብለሽ ለማናገር በተረጋጋ መንፈስ ለማውራት አልሞከርሽም? ለምን እንደዚህ ማድረግ እንደፈለገች ለምሳሌ እኔ በሆን የማደርገው ነገር አለ። እኔ በአንቺ ቦታ ሆኜ ራሴን ሳየው ማለት ነው። እንዲሁም አንቺ ትዕግስተኛ ነሽ ብዬ ነው የማስበው እና እሷን ግን በቻልሽዋ ማለት ወይም ቤተሰብ ሊሆን ይችላል፣ ጓደኞቹ ሊሆን ይችላል፣ ጠርተሽ ለምን ራሱ ከሱ ጋር አስገድዷት ነው ወይስ ደግሞ ጤነኛ ናት? ይሄ እንደዛ ሊያስብል ስለሚችል ማለት ነው። እና እህት ናት። እኔ የእህቴን ባል ልመኝ አልችልም አይደለም አብሬው ለሆነና እንዴት አስበው እንደሆነ ወይም ብቻ በሆነ መንገድ ለማናገር አልሞከርሽም? እሷን ቁጭ አድርገሽ በሰላማዊ መንገድ? ኧረ ጭራሽ በስነ ስርዓት እራሱ አታናግረኝም። ሳልገልሽ ከዚህ ሰፈር ጥፊ ምናምን እያለችኝ ታስፈራራኛለች። በዛ ሰዓት በቃ እኔ ምንም ከእሷ ጋር ተቀራርበን የምናወራበት ሰዓትም አላገኘም። ያው ስለምታስፈራራኝ አንዴም እንደውም እንደዚያ ስላት ምግብ እንዳዘጋጀ ሰው የሆነ ነገር ጨማምራበት ቁጭ ስታደርግ እኔ በመስታወት ነበረ ቤቱ ደጅ ነበርኩኝና በደጅ ሳየው ያን ነገር ስትጠበቅ ሳየው ጨመረችና እኔ ምግብ ምናምን ስትለኝ ስገባ ያ ምግብ የተጨመረበት ምግብ ነው። እኔ መድኃኒት ይሁን ምን እንደሆነ አላውቅም። ወጥ ምናምን ከጨለፈች በኋላ ላው ላይ ነስነስ አደረገችና ከላይ ነገር ሸፋፈነችና ኔቢ አብረን ማለት እርግጠኛ እህትሽ ናት? እህቴ ናት። ያው አብረን የተወለድን እህቴ ናት። ከዛ እኔ አብረን እንብላ ስላት እኔ አሁን ነው የበላሁት በልቻለሁ አንቺ ቢ ምናምን ስትለኝ ያን ምግብ ትቼ ነው የወጣሁት። እና በጣም ክፉ የሆነችብኝ እሷ ናት ከሁሉም በላይ። ወንድምሽ አሁን ማለት መታከም ያስፈልገዋል እንደነገርሽኝ፣ ለኔ በጣም ከባድ ህመም ላይ ነው ያለው ማለት እሱ አንቺ ብቻ እንዳለሽ ነው የነገርሽኝ። እና የሚችሉ ሰዎችም እኔ አሁን እኛ ጋር አንድ የሚመጣሽበት ጉዳይ የሚችሉ ሰዎች አቅም ያላቸው ሰዎች እንዲረዱኝ እናም ደግሞ በሚችሉት አቅም በቃ ወንድሜን እንዲያድኑልኝ እኔ እንዲሁም ብር አልፈልግም እና እሱን አናግረው ያለኝ ንብረት ሰጥቶኝ ሽጬ እሱን ለማሳከም ፈልጋለሁ ነው ያንቺ ጥያቄ። እና ይሄንን ቢሰማ እሱ ማለት ምላሽ የሚሰጥና ማለት ምናልባት ልቡ ራርቶ እንደ ይሄ ማለት ሁሉም ነገር ምድራዊ ስንሆን ምድር ላይ ስንሆን ሁሉም ነገር አላፊ ነው እና ይሄ ዛሬ ላይ ምናልባት በስሜት የተለያዩ ነገሮች ለማድረግ ከሚነሳ ወንድምሽ እንኳን ማሳከም ብትችይ አንቺ ብዙ ነገሮች አሉኝ ብለሻል እና
እሱን ቢታከምልሽ አንቺ ያንቺ ፍላጎት ስለሆነ ማለት ነው። እና ወንድምሽ የታመመው ምንድን ነው የታመመው? የታመመው እንትን ነበረ፣ ኩላሊት እጥበት ነው ምናምን አሉ። በየወሩ ነበረ ሄዶ የምታጥበው። ያንን እንግዲህ ካላረገ መሞቱ ነው። በጣም ከባድ ነው። የኩላሊት ማለት በጣም ከባድ ነው እና ያ ካላረገም ምንድን አይመስለኝም። እና ያንን ነበር እኔ ላሳክም የፈለኩት። ይኸው ምንም ባዶ እጄ ነኝ። እኔም ይኸው ያለኝ አንድ ወንድሜ ነው። እሱም እንደዚህ ሲሆንብኝ በጣም ነው የተሰማኝ። እኔም ለፍቼ ለሱ እንኳን ሳልተርፍ መቅረቴ በጣም ያሳዝናል። እንግዲህ ውድ ቤተሰቦቻችን ያው ታሪኳን አካፍለናለች። እኛ እንደሰማነው እጅግ በጣም የሚከብድና ለአይምሮ እዚህ ጋር እሷ እንደምታወራው ሳይሆን በእኛ ቦታ ወይም እኔ በእሷ ቦታ ሆኜ ብዬ ባስበው በጣም ከባድ ነው እና የሚሰማን ወይም ደግሞ አድራሻውን እሷ አለ ሰጥታናለች። ግን ደግሞ እሱ ፈቃደኛ ከሆነ እህቷንም ጭምር ፈቃደኛ ከሆኑ መጥተው የራሳቸውን ደግሞ እውነት አለኝ ወይም እዚህ ጋር እሷ የተሳሳተችው ነገር አለ ወይም እሷ ምንም ብቻ እነሱ የሚሉት ነገር ካላቸው እኛ ፈቃደኞች ነን፣ መቅረብ ይችላሉ ማለት ነው። እህታችንም ደግሞ ወንድምሽ ታክሞ አንቺም ደስተኛ ሆነሽ ድጋሚ ለማመስገን እንደምትመጪ ባለሙሉ ተስፋ ነን። ከታች ባለው ስልክ ቁጥር እየደወላችሁ እኛ ታሪክ አለን ብላችሁ ወደ እኛ መምጣት የምትፈልጉ ካላችሁ ስልክ ቁጥራችን ከታች እናስቀምጥላችኋለን። እንግዲህ ለዛሬ ያለውን ቆይታ ይሄን ይመስል ነበረ። እንደተማራችሁበት ተስፋ እናደርጋለን።